መክፈል አትፈልጉም ማለት ነው። ከከፈታችሁ ግን ማስገባት ትችላላችሁ ማለት ፈቃደኝነታችሁን ያሳያል። ይህች ምንቆማት የምናገለግላት አገልግሎት ደጅ ሲቋቋ እንደ መክፈት ያለች ናት። በጣም ትንሽ ናት። አብዝታችሁ ጾሙ እንዳትመኩ ለመንግሥተ ሰማያት ዋጋ ስለማይሆን ሌሊቱን ሙሉ ቁማችሁ ብትጸልዩ ሰዎች ጸሎታችሁን አትመኩበት። አጭር ጸሎት ከሚጸልየው ጋራ እኩል ልትገቡባት ምትችሉ ናት። አጭር ጸሎት የሚጸልየው ተስፋ መቁረጥ የለበትም። አቡነ ተክለ ሃይማኖት 7 ዓመት ባለግራቸው ቆመው ጸለዩ። እሱ ጋር የሚደረግጥ ሰው ስላለ ነው። ምክንያቱም ከ7 ዓመት የአንድ ቁመት ጸሎት ጋራ ሲነጻጸር እሱ ምንም እንዳልሆነ ስለሚያስብ ማለት ነው። እንዲያው እግዚአብሔር በቸርነቱ ይጎበኘን ዘንድ ለመጎብኘት ያለንን ፈቃድ ማሳያ አቆማ ይህንና መቼም ታሞ ዳኪም ቤት ሰው የሚናገርም አለ። በሽታው እዚህ ላይ ያመኛል እዚህ ላይ ያመኛል ብሎ መናገር የሚችል ሰው አለ። አንደበቱ ከተዘጋ በኋላ ደግሞ የሚሄድ ሰው አለ። አንደበቱ ቢዘጋም ሐኪሙ መምጣቱን ምክንያት በማድረግ ሊድን ስለሆነ የመጣው ካልነገረኝ ምን አደርጋለሁ ብሎ ይተው በሽታውን በልዩ ልዩ መንገድ በርቁራ ያለ ወደ እግዚአብሔር መቅረባችን ብቻ ባንጸልይ በእውነት ፈቃደኝነታችን ለመጽድቅ ለበጎ ስራ ያለንን መነቃቃት ብቻ አይቶ እግዚአብሔር እንደሚፈውሰን አትጣሩ፣ እንደሚያድን እንደማይናገረው በሽተኛ አድርጋችሁ ራሳችሁ ቆሙ። መናገራችን ግን በሽተኛውን ሐኪሙ ከመጣለት ዘንድ ከመጣበት ሰዓት ጀምሮ እሱን ለማዳን ተፍተፍ ይላል። በሽታው ምንም እንኳን የመጨረሻ ደረጃ ላይ ቢደርስም አይተውም። በልዩ ልዩ መንገድ የሚድንበት መንገድ ይፈልግለታል። መተንፈስ ቢያቅተው የሚተነፍስበት መሳሪያ ገጥሞለት ይመረምረዋል እንጂ አይተውም። መምጣታችን ብቻ እግዚአብሔር ይፈልገዋል ክርስቲያኖች እንጂ እኮ የመጣ ነው ሊቃውንቱ አይነት ሲጨርሱ ማለት እነሱ ቁመው አድረው ያገኛትን መንግሥተ ሰማያት ማለዳ መጥተን እናገኛታለን ማለት በሶስተኛው ቢሆን ድፍረት ማለት የሌሊት ሙሉ ቁሞ ያደረ መርጌታ ያለ በሶስተኛው ቢሆን 24 ሰዓት የሚያገለግሉ ካህናት የሚቀድሱ ካህናት ያሉባት ቤተክርስቲያን ውስጥ ነው የምንኖረው። ግን እንመጣለን ለመዳን ያለችንን ፈቃዳችንን ብቻ ይዘን እንመጣለን። የወርቅ መጎናጸፊያ ጥቅኛው ይዘው በሳጥናቸው በኮረጇቸው ገንዘብ ሞልተው ከሚመጡ ሰዎች ጋር ባዶቻችንን እንመጣለን። የምንመጣው ወገኖች ለመዳን ያለችን ፈቃድ ብቻ በእግዚአብሔር ፊት ለመዳን ስለምታበቃን እሷን ይዘን ነው የምንመጣው። ሳንፈራ ተስፋ ሳንቆርጥ መምጣት ይኖርብናል። እግዚአብሔር ወደ ዓለም የመጣው ለባለጠጎችን ለድሆችን ስለሆነ እግዚአብሔር ወርቅ ያላቸው ነገሥታት ሲፈልጉ ሲያገኙት እጃቸው ላይ የገብ መጠበቂያ ዘንግ ካልሆነ በስተቀር ሌላ ነገር ያላዙ እረኞች አላገኙትም። አግኝተውታል። ከምስጋና በቀር ሌላ ነገር ስላልነበራቸው ዘምረውለታል። ነገሥታቱ ደግሞ ወርቀው ከመስቀል ጋር ሳጥናቸው በወርቅ የተሞላ ስለነበር ወርቅ ገብረውለታል። እኛም እንዲህ ነን። አሁን ጊዜ የቆሙ ሰዎች ቁመታችን አጭርና ረጅም እንደሆነ ሁሉ መልካችን ቀይና ጥቁር እንደሆነ ሁሉ ጽድቃችን እንዲሁ ይለያያል፣ ልባችን እንዲሁ ይለያያል። ግን የመዳን ፍላጎት ስላለን የመጣን ክርስቲያኖች ሁላችን የምን ፍላጎት የመዳን ናፍቆት አለብን። ነቢያት የሰበኩልንን ክርስቶስን ሐዋርያት ተቀበሉት። ሐዋርያት የሰበኩልንን ክርስቶስን ደግሞ ዳግመኛ እስኪመጣ ድረስ እንዲህ በናፍቆት እንጠብቃለን ወገኖች። ነቢያት ለምትታጭ ሴት አስቀድሞ መልእክተኛ እንዲላክ የተላኩ ናቸው። ይህ ለምትታጭ ሴት ሙሽራ አስቀድሞ መልእክተኛ ይልካል። ነቢያት እንዲህ ያሉ መልእክተኞች ነበሩ። ትንቢታቸውና ሕጋቸው ደግሞ ማጫ ጥሎሽ ይባላል። ጥሎሽን ለመስጠት ቤተ ክርስቲያን ለክርስቶስ ሙሽራ ሆና ራሷን አዘጋጅታ ድንግል ሆና ለድንግሉ ሙሽራ ተጠብቀው ዘንድ እስከ 70 ቀን ድረስ ሙሽሪትን ጥሎሽ እንዲያቀርቡላት የተላኩ ነበሩ። ኦሪገን የሚባል ሊቅ መኃልየ መኃልይ ሰሎሞን ሲተረጉም ይላል ነቢያት ይላል ሕጉን እና ትንቢታቸውን ጥሎሽ አድርገው እንዲሰጡ የተላኩ መልእክተኞች ናቸው ይላል። የንጉሡ ልጅ ክርስቶስ ይፈልጋታል። ነቢዩ ዳዊት እስመ አፍቀረ ንጉሥ ነኪያት የሚለው ንጉሡ ወድሽን ወዷልና የንጉሥ ልጅ ንጉሥ ስለሆነ ነው። ንጉሡ ላይ ጠራው ክርስቶስ ነው።
የንጉሱ ልጅ ቤተክርስቲያንን በፍቅር ይፈልጋል፣ አካሉን ያደርጋል። የንጉሱ ልጅ ክርስቶስን ለሙሽርነት አጭቷታል። ቤተክርስቲያን ለማጨት የተላኩ ደግሞ መላእክትና ነቢያት ናቸው ያስቀመጡ። እኛም በዘመኑ ተገኘንና በሰርጉ ቀን በዕለተ አክሊለ ሦክ ደፍቶ አገኘ። ሙሽሪት ቤተክርስቲያን ከጎኑ ተወለደች። ለአዳም ከጎኑ ሚስት የተገኘችለት ቤተክርስቲያን ከጎኑ ከፈሰሰው ውሃ ተገኘች ማለት ነው። እንዲህ ባለ መንገድ ቤተክርስቲያንን ተዋህዷል። ገንዘቡ አካሉ አድርጓታል። ድንግሉ ሙሽራ ኢየሱስ ክርስቶስ ድንግል ሆና እንድትዋሃደው ወይም ደግሞ ሙሽራ እንድትሆነው የፈቀደላት ከጎኑ ልትቀመጥ የተገባት የዚህ ቤተክርስቲያን አባል ነንና እኛ ሁላችን በክርስቶስ አንድ ሆነ ለክርስቶስ ሙሽርነት የታጨን ሆነናል ማለት ነው ወገኖች። ታዲያ በመጣበት ዘመን ምን አለች ቤተክርስቲያን? ይሰመኝ በሰመታፉ ሙሽራ እንደመጣ ሙሽሪትን ገልጦ አፏን እንዲስማት እንዲህ ባለ መሳም በአፉ መሳም ይስመኛል አለች። የአፉ መሳም የተባለው ለእግዚአብሔር ሲሆን እግዚአብሔር ወልድን መስጠቱ ነው። ልጁን ውረድ ተወለድ ብሎ ለቤተ ክርስቲያን መስጠቱ ነው። ሰይመታፍ የተባለው ለወልድ ከሆነ ደግሞ ይትናገረኒ በነገረ ቃሉ አንዱ ሊቃውንቱ ራሱ መጥቶ ይናገረኛል ማለት ነው። ቀድሞ እንዳጭተኛ እንደ ጥሎሽ ሰጪ ሽማግሌ ልኮ ነበር በነቢያት ያናገረኝ። በአብርሃም ዘመን በይስሐቅ በያዕቆብ ዘመን ያነጋገረኝ መልእክተኛ ልኮ ነበር። አሁን ግን ራሱ መጥቶ ተናገረኝ ማለት ነው። ቤተክርስቲያን እንዲህ ባለ መንገድ የመረጣት የጠራት ቤተክርስቲያን ውስጥ ነው የምንኖረው ክርስቲያኖች። ስለዚህ ክርስቶስ አካሉ ያደረጋት እዚህ ቤተክርስቲያን ስንኖር የተበተነች ነበረች። ሰብስቦ አንድ ካደረጋት ማህበር ውስጥ ስንኖር ዛሬ ይህንን በዓል ስናከብር እግዚአብሔር ቤተሰቦች ተበትነን ነበር ሰበሰበን ማለት ነው። እንዲህ ሰብሰብ ብለን የተገኘ ነው። ተበትነን ነበር ምናምን ሰበሰበን፣ ባዝነን ተቀዝቅዘን ነበር። አሁን ግን እረኛ ሆነን እሱ ማዕከል ሆኖ ወደ ራሱ አመጣን ማለት ነው። አሁን ከዚህ በኋላ በልዩ ልዩ ስም አንበተንም፣ አንለያይም ማለት በልዩ ልዩ ስም ተሰጠው ሕዝብ አሕዛብ ተብለን አንለያይ። ክርስቶሳውያን ስለተባል አንዳንድ የጥንት በሽታ ያለቀቃቸው ሰዎች በሰፈር ስም ያዩ የምናያቸው የጥንት በሽታ ያለቀሰባቸው እንጂ በዚህ ዘመን ስማችን አለ ክርስቶሳውያን ነበር ነው የምንባለው። አንድ ማህበርን የማህበሩ ሙሴን ራሱ ኢየሱስ ክርስቶስ ነው። በእውነት ባህር ቢኖር የሚከፍልልን፣ ነፋስ ቢኖር የሚገስጽልን የማህበር መሪ ናያለን። ዛሬ ብንራብ የሚያመሳል፣ ብንታመም የሚፈውሰን፣ ብንሞት የሚያስነሳን አንድ ርዕሰ ማህበር ክርስቶስ አለን። ሁላችንም በአንድ በክርስቶስ አጠገብ ነው የምንኖር። አንድ አባት ሳለን ለምን እንለያያለን? ከአንድ አባት ተወልደን ለምን ልዩ ልዩ ስም እንሰጣጣለን? ምናልባት ይሄ ለአገልግሎት የተሰጠን ስም ከሆነ በአንድ አካል ውስጥ ልዩ ልዩ የአካል ብልት እንዳሉት ያለ ነገር ነው ወገኖች። ለእነዚያም ልዩ ልዩ ስም መስጠት ግድ ነው። በዓይን ስም እግርን አንጠራው፣ በእግር ስም ጆሮን አንጠራው። የጆሮ ግብሩ ሌላ ነው፣ የዓይን ግብሩ ሌላ ነው፣ የእጅን ግብሩ ሌላ ነው። እኛም ሁላችንም ግብራችን ልዩ ልዩ ነው፣ ስማችንም ልዩ ልዩ ነው። ነገር ግን እነዚህ ሁሉ ግብራት የተለያዩ ቢሆን የተለያዩ ስሞች ቢኖሩን አንዳካል ከመጋለግደ ነገር የለም። ዓይን ሌላ ስለሆነ፣ ጆሮም ሌላ ስለሆነ፣ እጅና እግር ሌላ ስለሆነ አካል ይለያያል ነው ወገኖች። የተለያየ ሰዎች እንባላለን፣ አንድ አይደለንም። አንድ ሰው ከመባል ይከለክላልን? ክርስቶስን አትከፋፍሉት ወገኖች፣ ክርስቶስን አትለዩት። የክርስቶስ ማህበር አትገነጣጥሉት። በልዩ ልዩ ስም የምትጠሩ ሰዎች የምትፈርጁ፣ የሰፈር ስም የምታወጡ በእውነት ክርስቶስ ያደረገውን ስትገነጥሉ ልታፍሩ ይገባል። ግድግዳ ላይ የተደረገውን ስዕል እንኳን ሲልጡት ያስቸግራል አይደል? ውበት ያጠፋል። ክርስቶስ ከራሱ ጋር አንድ አድርጓችኋል። አትለዩ፣ አትገንጠሉ።
ክርስቶስ ግንድ ሆኖ ቅርንጫፍ አድርጎናል። ቅርንጫፉን ከግንዱ ለሚለይ ለዚያ ሰው ወዮለት በእውነት። ስለዚህም ግንዱ ከቅርንጫፉ ጋር አንድ በሆነበት በዚህ ዘመን ተገኝተን እኛ ከክርስቶስ ጋር አንድ በመሆናችን ደስ ሊለን ይገባል። ዛሬ በምድር አንድ ማዕድ ቅዱስ ቁርባንን እንደሰጠን፣ አንድ ማኅፀን ጥምቀትን እንዳበጀልን፣ አንዲት ቤተክርስቲያንን ሰብስቦ አንድ አድርጎ በደሙ ባርኮ ዋሽቶ እንደሰጠን በሰማይ ከእሱ ጋር አንድ ሆነን ርስቱን መንግስቱን ወርሰን እንኖራለን ማለት ነው። ስለነበረን ጊዜ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።